ከቆዩ ምን ይሆናሉ? ሐሰተኛ አስተማሪዎች ይሆናሉ። ሐሰተኛ ሐዋርያት ይሆናሉ። ሐሰተኛ ሐዋርያት የሆኑት ሐሰተኛ ክርስቶስ ይሆናሉ። አትግነን፣ ራስን አትስቀል፣ ዝቅ በል፣ ክርስቶስ ይታይ፣ ክርስቶስ ይግነን። ከላይ እንደዚህ የወረደው መንፈስ ቅዱስ ነው። የመጽሐፍ ቅዱስ ደራሲው እሱ ነው። አስተማሪው እሱ ነው። የበላይ አዘጋጅ እሱ ነው። ቀጥታ ሰዎችን ያስተምራል። ሰዎች ብቻ ሳይሆን በሱ ሆነን እንማራለን። መጽሐፍ ቅዱስን በእጅ ይዘው የአንድ ፈረንጅ አረዳድ ይዘው መንፈስ ቅዱስን ሽባ ያደረገ የቤተ ክርስቲያን መሪ የዚህ አይነት ነፋስ የለም የሚል ቃል እንደምናውቅ ሰዎች አያውቁንም እኮ። መንፈስ ቅዱስ ድንቅ አስተማሪ ነው። ኢየሱስ የራሱን ፕሮግራም እኛን ይዞ ቤተ ክርስቲያንን ይዞ ዘመኗን ይዞ ገባ። ገና 7 ዓመት አለ ለእስራኤል ታላቁ መከራ። ለምን ይዞ ገባ? መጨረሻ ላይ ያለው ከ7 ዓመት መከራ ሊያድን የሚችል ምንድን ነው? መሲሁ ከተገደለ በኋላ ከመሲሁ ጎን የተገኘችው ቤተ ክርስቲያን እኛ፣ አንተ፣ አንቺ በእኛው ዘመን የተሰጠን ትእዛዝ አለ። እሷን ተግባራዊ ስናደርግ መከራ ውስጥ አንገባ። 666 አይሰለጥንም። አንድነት ዘምሩ፣ ለቤተ ክርስቲያን አንድነት ዘምሩ፣ ለቤተ ክርስቲያን አንድነት መስክሩ። ኢየሱስ አሁን የተከፋፈለውን አይደግፍም። አንድ እንድንሆን ይፈልጋል። አንድነታችን ይፈልጋል። እግዚአብሔር አንድ ያደረገውን ሕዝብ የበታተነ የሰው ስሜት መጥፋት አለ። ቤተ ክርስቲያን አንድ ስም አላት። ስሟም የእግዚአብሔር ቤተ ክርስቲያን። በአንድ ስም እንጠራለን። አንድ እረኛ አለን። አንድ መንጋ ነን። ከዚያ የሚለየን የለም። አንዱን መንጋ በኢየሱስ አምኖ የዳነውን ማን ነው የሚያከፋፍለው? ሐና አለቀሰች። እንባዋ ዱብ ዱብ እያለ ይወርዳል። ኤሊ አላወቀም። መንፈስ የለው፣ እሱ ተብስጿል። ስለ እግዚአብሔር መንፈስ ኤሊ ልናገር አይችልም። ሐና እግዚአብሔርን ከዙፋን እያስነሳች ነው። ኤሊ ግን ሰከረቻል። ምናምን ተሰታል። የሃይማኖት መሪው የካህናቱ በወንበሩ ላይ በመንበሩ ላይ የተቀመጠው ሐና ስታለቅስ አላወቀ። መንፈስ የሌለ መሪ እግዚአብሔር